ጉድ አይዲያ እመነኝ አትመነኝ ማለት ነው። እኔ ስሰልም የሚገርም ተአምራዊ አሰላለም ነው የሰለምኩት። ባጭሩ እነግርሃለሁ። እኔ የሰለምኩት የመጀመሪያ ቀን አንድ ቀን እስቲ ቆይ እንትን አንድ ሰው መርየም መልሽ ያስወርድሻለሁ። እስቲ ፍፄ ካለን አገባ የእሱ ሙመንት አንዱ አካል ነው እንዴ። አቡ ሰይብም ነበርካ? አቡ ሰይብ ሰላም አለይኩም አቡ። ያቺ ቀን ማታ መቼም ማረሳት መቼም ማለት ነው እንዴት እንደሆነ ፍፄ ሪኩዌስት ላክ አናቃታለን። የዛን ቀን የተጨመቅኩት አጨማመቅ እስልምና ላለመቀበል ምክንያትን ያሳጡኝ የዛን ቀን እና አንድ እንዴት ልበላችሁ የማይታወቅ ልጅ ነው እውቀትም የለም የሚባል ልጅ ፍፄ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ጀማው ሰላም አለይኩም። አልሐምዱሊላህ እንዴት ነህ አሎ። ያቺ ማታ መቼስ ታስታውሳታለህ? ያቺ የሸንኮሯ ጭማቂ እዚህ ላላ አዲው የዛኔ እኮ ተገኘው ወላሂ ተገኘው። ማሻአላህ ምንድነው የዛን ቀን የተፈጠረው? ያው አንዌም አለ አቡ ሰይብ አለ። ከዛ ውጭ ማን እንዳለ አላውቅም። እና አይ ቲንክ የሆነ ነገር ናይፍ የሚባል ልጅ አለ። እኔ አይቼው አላውቅም። የሚታወቅ ልጅም አይደለም። እና አስሬ ነው ጃ ላወራ ከፈልጋለሁ ይለኛል። እኛ ደግሞ የብዙም ስለማይታወቅ የረባ ነገር ያወራም እያልን ወሬያችንን እንቀጠልን። እንደዛ ነው አይደለ? አንዌው ነው ያ እሱ ጋር እንደን ማነው አህሜ በላያ እና ሀዩም ነበረች አይደል? ሀዩ ሰለምት ነው። ሀዩም ነበረች። ሶስታችን እና እሱ ነበር ራይት። እና ምንድነው የሆነው? በጣም የሚገርመው ነገር እኔ እስልምናን አክቹሊ እኔ ወደ ቲክቶክም ስመጣ እስልምናን እንዳልቀበል ያደረገኝ ስለ አላህ በደንብ አውቃለሁ። ስለ እስልምናን በደንብ አውቅ ነበር ማለት ማወቂያ። እኔ ወደ ቲክቶክ መጥቼ ስለ እስልምና ያወቅኩት የተለየ ነገር የለም። ምናልባት ስለ ነብዩ መሐመድና አንዳንድ ነገሮችን አውቄያለሁ። እና ልጁ ምን አለኝ፣ ለምንድን ነው የማሰልመው ሲለኝ፣ አይ እኔ በነብዩ መሐመድ ነብይነት አላምንም አልኩት። ለምንድን ነው የማታምነው ሲለኝ፣ በቃ እኔ እንጃ አልኩት። ከዛ እሺ አንድ ጥያቄ ልጠይቅህ አለኝ። እስልምና ሃይማኖት ይመቻል አለኝ። እንዲያው በጣም ነው የሚመቸኝ አልኩት። ከዛ ምን አለኝ፣ እስቲ ኤግዛምፕል ልጠይቅህ አለኝ። ከዛ እሺ አልኩት። የሆነ የሸንኮራ ጭማቂ ቤት ገባክና አለኝ፣ ሸንኮራ ጭማቂ አዘዝክ። ከዛ ሸንኮራ ጭማቂውን ጠጣከውና ወደድከው አለኝ። እሺ አልኩት። ስለዚህ የሸንኮራውን ጭማቂ ከጠጣከው ከወደድከው በኋላ ይህ የሸንኮራውን ጭማቂ የጨመቀውን ሰው ጥሩ ጁስ አዘጋጅነ ብሎ አለማመኑ አይከብድም ወይ አለኝ። እንዲህ ነው ያለኝ። እንዴማ ሼም ነው ማመን አለብኝ አለ። በነቢዩ መሐመድ በኩል ለእኛ ከአላህ የተገለጠውን ግልጠተ መለኮት ወደከው ተስማምቶክ እንከን አተለት። እንዴት ነው ይህን ግልጠተ መለኮት ይዘውን የመጡትን ሰውዬ መቀበል ያቃተህ አለኝ። ጸጥ ነው ያልኩት። ጸጥ ማለት ነው። ምንም አላልኩም። ከዛ በሉን ውጣ ብዬ ስቄ እነ ፍፄም እንደተገኙ አውቀዋል። ከዛ በቃ ከራስ ጋር ትግል ጀመርኩኝ። የመጀመሪያው ቀን እኔ የምወዳቸው ሙስሊም ጓደኞች አሉኝ። ጩጬ እያለሁ ስለ እስልምና የተወሰነ ትምህርት ቤተሰቦቹንም በጣም ነው የምወዳቸው። ሌሊት ላይ ነው ተኝቼ ሻሃዳ እያስኳየው ማለት ነው። ሻሃዳ ጓደኛ ያለ የጓደኛ አባት ነው ናበል ሻሃዳ ያዝ ብሎኝ ሻሃዳ እያስያዘኝ እኔ ሻሃዳ ሲያሳይ በጣም ነው ውስጥ የሚነካው። በጣም ማለት ነው በቃ ይሁን አለው ስሜት እኔ ምን እንደሆነ አላውቅም። እና የዛን ቀን አለቀስኩኝ። ከዛ ደነገጥኩና ተነሳሁ። በተነሳሁበት ቅጽበት ፊቴ ላይ እምባ ነበር። ዛሬ ነገር እንዴት ነው ምናምን ብዬ ከዛ ሌሊቱን እንትን አልኩኝ። እንትን አይትን ጊታር አጠና ነበርና ጊታር እያጠናው አነገውና ጠዋት ወደ ስራ ሄድኩኝ። እና ይሄ ነገር የሆነው አይ ቲንክ ሰኞ ዕለት ነው። ከዛ ሮብ ዕለት ድጋሚ እንደዚህ ሆነ። ሮብ ዕለት እንዲሁ ማታ ተኝቼ ይሄ ሰውዬ ሻሃዳ እያስያዘኝ አየሁ። አለቀስኩ። አሁንም ተነሳው ደንግጬ በቃ እየሳኩ አሁንም ተመሳሳይ ነገር ሄደ። ከዛ ዓርብ ዕለት ነው አንድ ራስታ ጓደኛለኝ አይ ቲንክ ሐሚድ ይባላል እና ረጅም ራስታ ነው ያለው። እንዴት ነው ግን መስጊድ የምገባው ስለው እኔ ማንንም አልሰማም ማንንም አላናግርም አለኝ። ገብቼ ሰላቴን ሰግድና አለ መስጊድ ጋር የሆነች ጥግ ቦታ ተቀምጬ በቃ የሆነ ቫይብ አለው ሜዲቴት አድርጌ ምናምን እወጣለሁ ምናምን አለኝ። ግን ማንም ሰው አይነካኝም ምናምን ነገር አለኝና ስለ እኔም አንተም እኮ ቆየህብኝ
እኔ እንዲህ የምትቆይ አይመስለኝም ምናምን ይሄ ሰውዬ ያሟል እንዴ ምንድነው ተደራረቡብኝ አልኩኝ። ከዛ ዓርብ ዕለታ እንዲሁ ሌሊት ተኝቼ በቃ ሻሃዳ ሲያዘኝ ሻሃዳውን እያልኩኝ አሁንም አለቀስኩ ፊቴ ላይም ባገኘው። ከዛ ቅዳሜ ጠዋት ነው ቀኑን ሙሉ ሲጨቃጨቅ ዋልኩኝ። 9 ሰዓት ላይ ነው ለታላቁ አብርሃም ደወልኩለት። ለታላቁ አብርሃም የደወልኩለት አይ በቃ ሻሃዳ መያዝ አለብኝ ማለት እስልምናን ላለመቀበል አዳምና ሔዋን ከጀነት ሲወጡ ጫማ አድርገው ነበረ ወይስ ጫማ አላደረጉም ነበረ የሚል ጥያቄ ነው መጠየቅ የቀረኝ። ጥያቄ አጥቼ ማለት ነው። አይ በቃ ይህን ያህል እንትን መሆን የለብኝም በቃ ሻሃዳ መያዝ አለብኝ ብዬ ደወልኩለት ለታላቁና ስደውልለት እሱ ታላቁ ወይ ደግሞ ተኮላ ነው የሚለኝ ተኬ ይለኛል። ከዛ ታላቁ እንዴት ነው ምናምን ስለው አይገርምህም አሁን ልደውልልህ እያሰብኩኝ ደወልክ ምናምን ነገር አለኝ። ከዛ ምን ነው በሰላም ስለው አረ ታላቁ በቃ በህይወት አትቀልድ ሻሃዳ ያዝ አለኝ። ወላሂ ነው የምላችሁ እኔ አልምልም እንዴ እኔ እኮ ሻሃዳ አሲዘኝ ልልክ ነው የደወልኩልህ ስለው አላመንም፣ ተንቀጠቀጠ። ከዛ እስቲ ማርያምን በል እግዚአብሔርን በል አለኝ ማለት እና እሱም እንዲህ ያስቅ ነበረና አላመንም። ከዛ አይ ወላሂ የምሬን ነው ሻሃዳ ሲዝኝ ሻሃዳ መያዝ በቃ ፈልጋለሁ አልኩት። ከዛ እሱም አላመንም። በቃ ቆይ ምን ላድርግ ቆይ ኡስታዝ ጋር ልደውል ሲለኝ ቶሎ አሲዘኝ ሐሳቤን እንዳልቀየር አልኩት። ከዛ ቆይ እሺ ቆይ በቃ እንትና ጋር ደውዬ ያሲዛል ብሎ እሱ ራሱ እንትና ያለው ራሱ ማን እንደሆነ ስልኩን ዘጋው ማለት ነው። በዘጋው ቅጽበት መልሶ ደወለ። ከዛ ምን እሺ ምናምን ስለው እንዴ መንገድ ላይ ነው ያለሁትና ምን ፈራው መሰለህ አለኝ። ሻሃዳ ሳላሲዝክ የሆነ ነገር ብትሆንስ በልና ሻሃዳን ያዛለኝ። ከዛ ሻሃዳዬን ያስኩኝ ማለት ነውና ይሄ ነው ሻሃዳዬን ያስኩበት ቅጽበትና ከዚህ ሌላ በጣም እስልምናን እንድቀበል ያደረጉኝ ማት ሚሊየን ምናልባት ወደ 13 ዓመት ባለ ጆርኒ ውስጥ ያሉ በጣም ብዙ ነገሮች አሉና እስልምናን እንዲይዝበት ያደረገኝ ማለት የመጨረሻ እኔ ወደ እስልምና ስገባ የነበረው ፍትጊያ ይሄ ነበርና ሚራክል ማለት ነው። በጣም በቃ ያስገርም ነበርና በነገራችን ላይ